እስኪ ያስቡት የማይታይ ብትሆኑ ምን ታደርጉ ነበር? ይህ ፊልም የማይታይ ሆኖ ስለሚኖር አንድ ልጅ ነው የሚያወራው። ታሪካችን የሚጀምረው በጣሊያን ውስጥ ከሚኖር መደበኛ ልጅ ሚካኤል ጋር ነው። አንድ ቀን በክፍል ውስጥ ሚካኤል ስቴላ ተብላ ከምትጠራ ልጅ ኋላ ተቀምጦ ነበር። በዚያ ጊዜ አካባቢው መርማሪ የሆነችው ጆቫና የተባለችው ሴት እና የሚካኤል እናት የሆነችው ወደ ክፍሉ ገባች። እሷ የመጣችው በተመሳሳይ ክፍል ያለ አንድ ልጅ ከቤቱ ስለጠፋ ነበር። እናም እንዲጠነቀቁ ለማስጠንቀቅም ነበር። ከወጣች በኋላ ከሚካኤል አፍንጫው ስር ደም መፍሰስ ጀመረ። በዚያም ወደ መታጠቢያ ቤት ሄደ። እሱንም የተመለከቱ አንዳንድ ተማሪዎች እዛም ያሾፉበት ጀመር። ወደ ቤት ከተመለሰ በኋላ ለማታው ድግስ የሚውል ልብስ ለመግዛት ከቁጠባው ገንዘብ ወሰደ። በልብስ ሱቅ ውስጥ መግዛት የቻለው የቻይና ልዕለ ጀግና ልብስ ነበር። ያንንም ልብስ በጣም ይወደው ነበር። ቤት ሲደርስ እናቱ ቆንጆ እንደሚመስልና ማታ ወደ ድግሱ መሄድ እንዳለበት ታረጋግጥለታለች። በዚህም ደስተኛ የሆነው ሚካኤል ማታ ላይ ድግሱ ላይ ሄዶ እየተዝናና ነበር። በዚያ ቀን የሚወዳትን ስቴላን ሲያናግራት እንመለከታለን። ነገር ግን እድለኛ አልነበረም። አንዳንድ ክፉ ልጆች እንደገና ያሾፉበትና ይሳለቁበት እንዲሁም ያፌዙበት ጀመር። እሱም ራሱን በአንድ ክፍል ውስጥ ቆለፈ። በዚያም ምን ያለ የማይታይ ልጅ በሆንኩኝ እያለ መመኘት ጀመረ። በዚያ ሌሊት የመብራት ኃይል እንዳለ ኤሌክትሪክ መቋረጥ ጀመረ። እሱም በመስኮቱ በኩል ከቦታው ላይ እየሮጠ ያመልጣል። በማግስቱ ጠዋት ከእንቅልፉ እንደነቃ ወዲያውኑ ራሱን በመስታወት ለማየት ሲሞክር፣ ነገር ግን አስገራሚ ነገር ተከሰተ። የማይታይ መሆኑን አወቀ። ልብሶቹ ቢታዩም ሰውነቱ ግን አንዳችም ፓርቲ ላይ አይታዩም። ብዙም ሳይቆይ እናቱ ደረሰች። እሷም ልታየው እንደማትችል ተገነዘበ። እሱን ትታ መሬት ላይ ጣለውን ፎጣ ብቻ አንስታ ከዚያ ቤት ትወጣለች። ከዚያም ዛሬ ጠዋት ቀድሜ ወደ ትምህርት ቤት ሄጃለሁ ብሎ የጻፈበትን ማስታወሻ ታገኛለች። እናቱ ደወለችለት። እሱም ደህና እንደሆነ ነገራት። ከዚያም ሰውነቱን በሙሉ በልብስ ሸፍኖ ወደ ትምህርት ቤት ሄደ። በዚያ ያሾፉበት የነበሩትን ልጆች ያያል። በማይታይነት ኃይሉ በመጠቀም ለመበቀል ልብሱን አውልቆ ወደ ትምህርት ቤቱ ገባ። በክፍሉ ውስጥ እያለ የቀለም ጠመንጃ ወስዶ አስተማሪዋ እያስተማረች በነበረችበት ሰዓት ላይ በሰሌዳው ላይ ተኮሰ። መምህሩም ከትምህርት እንዲታገድ ቢፈልጉትም ግን ሊያገኙት አልቻሉም። ከዚያ ሚካኤል ልጃገረዶችን ለማየት ወደ ሴቶች መቀየሪያ ክፍል ገባ። ነገር ግን አንዲት ልጃገረድ በስህተት ፎጣዋን ወደ እሱ ላይ ትጥላለች። እድለቢስ ሆኖ የማይታይነት ኃይሉ ይጠፋና እሱም ራቁቱን በልጃገረዶቹ መቀየሪያ ክፍል ውስጥ ያዩታል። ሁሉም ደንግጠውም ይጮሃሉ። በማግስቱ በክፍል ውስጥ መምህሩ ሌላ የክፍላቸው ተማሪ እንደጠፋ ነገራቸው። በድንገት እንደገና የማይታይ መሆን ጀመረ። ከዚያም ወደ ክፍሉ ሮጠ። በዚያ ታናሽ እህቱ ካንዲላን በክፍሉ ውስጥ ተቀምጣ አያት። ከክፍሉ ውጪ ብሎ ቢነግራትም አልወጣችም። ጥቂት ቆይቶ የማይታየው ፊቱን ሲያሳያት እህቱ ደነገጠች። እሱም እንዴት እንደሆነ አላወቀም፣ ግን የቻይናው ልዕለ ጀግና ልብስ የማይታይ ኃይል እንደሰጠው ይነግራታል። እናቱ ወደ ቤት ስትመጣ ሚካኤል በማይታይ መልኩ ነበር። በኋላ ሚካኤል እናቱ ከአንድ ሰው ጋር በስልክ ስትነጋገር ይሰማታል። ሚካኤል ጉዲፈቻ እንደሆነና ከብዙ ዓመታት በፊት አንድ ሰው ከጆቫና ቤት ውጭ እንደተወው ስትናገር ሰማ። ሚካኤል ስለዚህ ምንም አያውቅም ነበር። በሐዘን ፊቱ ተለውጦ ከቤቱ ወጥቶ ሮጠ። ብቻውን ተቀምጦ ዥዋዥዌ በመጫወት ላይ ሳለ ስቴላ መጣች። በወንበሩ ላይ ያለውን የመንቀሳቀስ ምልክት ስታይ መንፈስ እንዳለ አሰበችና ይህን አይታ እሷም አብረው መጫወት ጀመረች። ጓደኛዋ እንዲሆንላትም ትጠይቋለች። እሱም መሬት ላይ አሸዋ ላይ በመሳል ነበር ሀሳቡን የሚገልጽላትና የሚስቅ ሰው ኢሞጂ ወይም ስቲከር ስለ ያሳያታል። ሚካኤልን በምላሹ በፈገግታ ምልክት ሲያደርግላት እሷም በደስታ ስትስቅ እንመለከታለን። ጥቂት ጊዜ አብረው ከተጫወቱ በኋላ እሷ ወደ ቤቷ ሄደች። በዚያ ቦታ አንድ ሰው ከርቀት እየተመለከተው እንዳለ አየ። ነገር ግን ምንም አይደለም ብሎ ችላ አለ። ከዚያም ወደ ስቴላ ቤት ሄደ። ወደ ቤቷ መድረሱ አስደሰታት። ሁለቱም ጓደኛሞች ሆኑ። ሁለቱም ሊሳሳሙ ሲሉ ሚካኤል እንደገና መታየት ጀመረ። ስቴላ ፊቱን ከማየቷ በፊት ከቤቷ እየሮጠ በፎጣ ተከናንቦ ይወጣል። በኋላ ስቴላ በጂምናስቲክ አዳራሽ ስትለማመድ ታየች። በድንገት አንድ ሰው መጥቶ በመርፌ መሳሪያ ተኮሰባት። ይህም ራሷን እንድትስት አደረጋት። ቤት ውስጥ ሚካኤል ስለማይታይነት ኃይሉ ሁሉንም ለስቴላ ለመናገር ወሰነ። ከዚያም ወደ ጂምናስቲክ አዳራሹ ሄደ። በዚያ
ጭንብል ያደረገ ሰው ስቴላን ይዟት ሲሄድ አየ። ሚካኤል ስቴላን ለማዳን ብዙ ሞከረ፣ ነገር ግን ሰውየው ስቴላን ጠልፎ አመለጠ። በኋላ ፖሊስ ልጆቹ ከቤታቸው የሸሹ እንዳልሆነ ነገር ግን በአንድ ሰው እየተጠለፉ እንደሆነ አወቀ። ስቴላ ከእንቅልፏ ስትነቃ ጸጥ ያለ ክፍልና በራሷ ላይ ብዙ የተተበተቡና የተያያዙ ብዙ ሽቦዎችን ተመለከተች። በዚያም ከመምህራኖቿ አንዱን አየች። እሱ በእሷ ላይ ጥቂት ሙከራዎችን አደረገና ከሁለት ሌሎች ልጆች ጋር በአንድ ክፍል ውስጥ ቆለፉባት። በሌላ በኩል ሚካኤል ከቤት ውጭ ሲጫወት አንድ ሰው መጥቶ ሚካኤል ጥያቄዎቹን ከመጠየቁ በፊት ሁሉንም መለሰለት። ሚካኤል ሀሳብን ማንበብ እንደሚችል ያስባል፣ ነገር ግን በኋላ ስሙ አንድሬስ እንደሆነና የሚካኤል አባት መሆኑን ገለጸለት። ሚካኤል ግን አላመነውም። ተዋሻለህ አለው። ከዚያ አንድሬስ ሙሉ ታሪኩን ነገረው። እሱ ከሩሲያ የመጣ መደበኛ ሰው እንደሆነ አስረዳው። ነገር ግን አንድ ቀን በኒውክሌር ጨረር ፍሳሽ ምክንያት ብዙ ሰዎች ሞቱ። የተረፉት ግን ልዩ ኃይሎችን አገኙ። ወታደሮች እነሱን እንደ መሳሪያ እየተጠቀሙባቸው እንደሆነ ካወቁ በኋላ በእነሱ ላይ ብዙ ሙከራዎች ይደረጉ ነበር። በሪፖርቱ ውስጥ አንድሬስ እና የሚካኤል እናት ብቻ ልጆች ሊወልዱ እንደሚችሉ አወቁ። ሚካኤል ሲወለድ ከልዩ ኃይል ጋር የተወለደ የመጀመሪያ ሰው ሆነ። ሚካኤልን ጥሩ ሕይወት ለመስጠት አንድሬስ እና እናቱ ከወታደራዊ ካምፑ አመለጡ። በሆነ መንገድ አንድሬስ አመለጠ፣ ነገር ግን እናቱ ተገደለች። ሚካኤል ከእነሱ ጋር በደህና መኖር እንደማይችል ያውቅ ስለነበር ከዚያም በልዩ ኃይል ጆቫና ጥሩ ሴት መሆኗን ስላወቀ አንድሬስ ሚካኤልን ከቤቷ ውጭ ትቶት ይሄዳል። አሁን ግን ወታደራዊ ሰዎች ልዩ ኃይል ያለው ልጅ በዚህ አካባቢ እንዳለ አውቀዋል። ሚካኤል አሁንም አላመኑ። ነገር ግን በድንገት አንድሬስ በአቅራቢያ ያለ አሳ አጥማጅ እነሱን ተጠራጥሮ ፖሊስ ሊደውል እንደሆነ ይነግረዋል። ስለዚህ ከዚህ በላይ ሊናገርና ሊቆዩ አይችሉም። አንድሬስ ከዚያ ከሰውነቱ ጋር የሚጠፋ ልብስ ሰጠው። ከዚያም በልዩ ኃይል የአሳ አጥማጁን ትውስታ አጠፋና ሄዱ። ልጆቹን ከጠለፈው መምህር ጋር ስትገናኝ ጆቫና ሚካኤልን እንዳሳደገችው ነገረችው። ይህን ሲሰማ ሚካኤል ልዩ ኃይል ያለው ልጅ እንደሆነ ተጠራጠረ። እውነቱን ለማወቅ ወደ ሚካኤል ቤት ሄደ። ሚካኤል ከመምህሩ ጋር ሲነጋገር በጠላፊው እጅ ላይ ያደረገውን ምልክት አየ። እሱ የስቴላ ጠላፊ መሆኑንም ተረዳ። ከዚያም ወደ ክፍሉ ገብቶ ራሱን የማይታይ ያደረገና ከቤቱ ሸሸ። እየሮጠ ሳለ ቀደም ሲል ያሾፉበትን ኢቫንን አየ። በብስክሌቱ ላይ ተቀምጦ ከአካባቢው እንዲያወጣው ጠየቀው። በሌላ በኩል ስቴላ ሀሳብ አገኘች። እርስ በእርሳቸው ተደጋግፈው ቆመው ስቴላ በላይ በኩል መውጣት ቻለች። ከዚያም ሚካኤልን በመጀመሪያ ቀን ስታገኘው ያደረገችውን የፈገግታ ምልክት ወይም ስቲከር አደረገች። ሚካኤል ያንን ምልክት ካየ በኋላ ስቴላ በዚያ ህንፃ ውስጥ እንዳለች አወቀ። ከኢቫን ጋር ሆኖ ጓደኞቹን ለማዳን ወደዚያ ህንፃ ሄደ። ነገር ግን በድንገት ጠባቂ ስቴላን ያዛትና እንደገና በክፍሉ ውስጥ ቆለፈባት። ከዚያም ኢቫን የቀለም ጠመንጃውን በኤሌክትሪክ ውደት ላይ ተኮሰ። ይህም የኤሌክትሪክ ኃይል እንዲቋረጥ አደረገ። ሚካኤል ወደ ህንፃው ሲገባ መምህሩ በካሜራ አንድሬስንና ጆቫናን ሲመለከት አየ። ሁለቱም ሚካኤልን እየፈለጉት ነበር። ከዚያ ሚካኤል በእሳት ማጥፊያ መሳሪያ አንዱን ጠባቂ ጭንቅላቱን መታው፣ በሌላው ላይ ጠመንጃ አነጣጠረበት። ከዚያ ጓደኞቹን ከክፍል አውጥቶ ጠባቂዎቹን ወደ ክፍል ገፋቸው። ከዚያም ሚካኤል በፊታቸው ቆሞ ፊቱን ለሁሉም አሳያቸው። ሁሉም እሱን አይተው ደነገጡ። ከዚያም ሁለቱም ልጆች ከቦታው ለመውጣት ተዘጋጁ። ነገር ግን ስቴላ በሌላ ክፍል ውስጥ የታሰረውን አዛውንት መርዳት አለብን አለች። ሚካኤል ለማዳን ተስማማ። ነገር ግን እሷ ከነሱ የሸሹ ወደ ነበሩ ሰዎች ወሰደችው። በድንገት ስቴላ ራሷን ሳተች። ከዚያም አዛውንቱ እሱ የሰዎች አእምሮ መቆጣጠር ይችላል፣ መምህሩንም ይህን ወንጀል እንዲፈጽም ተቆጣጥሮታል እያለ ሲናገር ወታደሮቹ ሚካኤልንና ስቴላን ያዙና በባህር ሰርጓጅ መርከብ ውስጥ ቆለፉባቸው። ወደ መድረሻቸውም መውሰድ ጀመሩ። በሌላ በኩል አንድሬስ እና ጆቫና ወደዚያ ቦታ ደርሰው ኢቫንን አገኙት። ህንፃው ራሱን ለማፈንዳት ተዘጋጅቶ ነበር። በጥቂት ጊዜ ውስጥ ፍንዳታ ሊከሰት ነበር፣ ምናልባትም በሰከንዳቶች ውስጥ። ከዚያም ሁለቱ ልጆቹንና መምህሩን አዳኗቸው፣ ምክንያቱም እውነተኛ ክፉ ሰው አዛውንቱ ስለሆነ ይህ የእነሱ ጥፋት አልነበረም፣ የነ መምህሩ። ሁሉም ከህንፃው ወጡ። በሌላ በኩል በባህር ሰርጓጅ መርከብ ውስጥ ሚካኤል የማይታይ መሆን ብቻ ሳይሆን ነገሮችን በአእምሮ ኃይል ማንቀሳቀስ እንደሚችል አወቀ። ከዚያ በልዩ ችሎታው በባህር ሰርጓጅ መርከብ ውስጥ ያሉ ነገሮችን ማጥፋት ጀመረ። ጠባቂዎቹንም ገደልና የራሱንና የስቴላን ህይወት አዳነ። ከዚያም በኃይሉ ባህር ሰርጓጅ መርከቡን ሁሉም ወደሚጠብቁት መነሻ ቦታ መለሰው። እሱ በጣም ደስ ብሎት ልዩ ኃይሎቹን ለሁሉም ማሳየት ጀመረ።
አንድሬስ ግን ኃይሎቹን በሁሉም ፊት ማሳየት እንደማይችል ነገረው። ልጁ ሚካኤልን ለመጠበቅም ኃይሎቹን ያዩት ሰዎችን ሁሉ ትውስታ አጠፋ። ሚካኤልም ይህን ተረዳ። ከዚያም ተመልሶ መጥቶ የሁሉንም ትውስታ እንደሚያጠፋ ቃል ገብቶለት ከቦታ ሁሉም ተሰብስበው ሲሉ ታሪካችን ያበቃል። እናም ቤተሰቦች ታሪኩን የወደዳችሁትና ይህ ፊልም የተመቻችሁ ሰዎች ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ ድጋፋችሁን አሳዩ። እናመሰግናለን።